ሉሲፈር ዛር እሺ አይነ ጥላ ሴት ሚስቱ እሺ ሉሲፈር በምን ገባ ክለብ ነው ክለብ ዘፈን ይዘፍን ነበር ኧረ አይደለም መስማት ነው እንጂ መስማት ታስጨፍረው ነበር ግድ ይላል እንዴ ወጣት አይደል እንዴ ግድ ይላል ወጣት አይደል ወይ አምላክ እስራኤል እሺ ያው ሌላ ደግሞ ዛር አለው እሺ ካት ቅድሚያት እሺ ጠቋራ ዳልሞቴና ወሰንጋላ ይጸልያል ይሰግዳል አራው ልጁን ምን አረጋችሁ እስኪ ተባብራችሁ አራ ቆይ ዋናው አለው ማን መርጌታ አለው መርጌታ አዎ ምንድነው ያረከው ውጭ ድል ወሰርክበት ካሊፎርኒያ ነው በሱ ድል የሚኖረው ስም አትናገር አራን እናገርም እኛ በቅት ብሎ ነው ይለ ከንጦጦ ጀምሮ እኮ ያውቃል አንተ ጋር አትደርሰው ከንጦጦ ጀምሮ ወይን አምባብትል እዚህ ብትል በቃ አንተ ጋር አትደርሰው ለምን አራን አትመቸኝም ነኝ ምን ይመቻል እንኳን ለእናንተ ሰው ራሱ አትመቸኝም ብሎኛል ምን አመጣላለሁ እስኪ ቆይ ሉሲፈርና እስኪ ምልክትን ወደ ላይ ያው እንግዲህ ብዙ ጊዜ ተናግረናል አይታችኋል ይሄ የሱ ሎጎ ምልክት ነው በነገራችን ላይ ሰሞኑን አሜሪካ ላይ ጭቅጭቅ ነበረ ጭቅጭቁ ምንድነው ባፎሚት የሚባለው ወይም ደግሞ ለሰይጣን የተሰራለት ሐውልት በጋር ተሰርቶ እኛ ሰይጣን አምላኪዎች እና ምልክ ብለው ጭቅጭቅ አስነስተው ነበር እና ይመለክ አይመለክ ጭቅጭቅ ነበረ ግን ዞሮ ያው ብዙ ዝግብ ተነስቶ ሐውልቱን አቆሞ ያመለኩት ነው አሜሪካ ሀገር ያው ሰይጣን ሐውልት ቆሞለት ራሳቸው ሰይጣን አምላኪ ነን ብለው በጋር ተናግረው ይሄንን ተግባር ወይም ደግሞ አምልኮቱን ይፈጽማሉ እኛ ደግሞ የሃይማኖት ሀገር የእምነት ሀገር የቅዱሳን ሀገር ሆነን ዞሮብን ሰይጣን የለም ስልጣን የለውም እንላለን እሱ ደግሞ ዓለም አቀፍ ሽፋን አግኝቶ ዓለም ላይ ዋን ወርልድ የሚባል አለ ሳት ስለማይበቃን እንጂ ዓለሙን እየተቆጣጠረ ነው አሁን እኮ ይቅርባችሁ ስለመታወቂያው ስለምኑ ስለመኪናው ታርጋ ብነግራችሁ ተጠራጠራላችሁ እግዚአብሔር ይጠብቃል ለዛ ሀገር ብዙ ነገር ነው ያለውና ሰይጣን ዕውቅና ተሰጥቶት በህገ መንግስት ደረጃ አሜሪካ ሀገር ይመለክ እየተባለ ነው ከዛስ እግዚአብሔር ደግሞ አይመለክም እየተባለ ነው እሺ ሉሲፈር ልጁን ምን አረከው በስ ጭውት ነው ጭውት ያው የተለመደውን ታውቃለህ አሁን ግን ባኖብኛል ቆየ የተለመደውን ታውቃለህ ምንድነው የተለመደው ደግሞ እኔ ማቀው ምን አረጋችሁ እባክህ አንድ ድሮኑን ወስዶብኝ በእናት ወሰደ ደግሞ በቃች ወሰደ እኮ ነው የሚሉት ቃማት ወሰዳት ጥሩ ነው እሱን መውሰድ እና የሱዳን መተት አለው እሺ ሱዳን ህፃን ልጅ አስገበርኩ አዎ እስኪ ቆይ አድሩን ማይምሮን መስጠት አንተ መርጌታ ነው ጓደኛ ነህ በሱ ድል ካሊፎርኒያ የምትኖረው ምንድነው እንጀራ አባቱ ነው ባኪ ለልጁ እንጀራ አባቱ ጉድበል ጎንደር አመጣላለሁ ፓስፖርቱን ቀጣይ አመጣላለሁ ኦሬዲ አልቋል እኮ በቃ እኛም ልንሄድ ነው በቃ 4 አመት ሙሉ እኮ ታሸን እኮ እንጀራ አባት በእንጀራ ልጅ እድል አሜሪካ ይኖራል ይሄ የተለመደ ነው አሜሪካ አንዱ የሚካሄድበት በቀጥተኛ በሆነ ፕሮሰስ እና በሰው እድል ፕሮሰሱ ረጅም ነው የሰው እድል ቀላል ነው እያሉ የሰውን እድል እየወሰዱ የራሳቸውን ኑሮ የሚኖሩ አሉ እሺ ተዘጋጅ ሁላችሁም ተዘጋጁ በስላሴ ስም ተዘጋጁ በስላሴ ስም በኃያሉ በመድኃኔዓለም ስም በወላዲት አምላክ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም ሁላችንም ስማችንን የጠራን አንድም ሳንቀር ሁላችንም ለቀናል በመድኃኔዓለም ስም ለዘላለም በሲኦል ታስረናል የዘጋነውን እድሎቹን በድንግል ማርያም ስም እሺ ታመጣለህ በድንግል ማርያም ስም ከፍተናል በል ሰባት ተጩና ወጡ ተለበሉ ቅዱስ ገብርኤል ሲኦል ያወርዳችሁ እግዚአብሔር የተመሰገነ አይዞኝ ደህና ነህ እንዴት ነህ ታው ፈተና እንዴት ነው እሱ ጋባ ጭራሽ አያስጠጋኝም ለውሮ ማያስጠጋ እንጃ በቃ አስጠላሃለሁ
አዎ እንደዛ ነገር እንደዛ ነው። አዎ ደስም ብሎ ሰው አለ፣ ደግሞ ማስጠላው ሰው አለ። ለሁሉም ተጠልቼ አይሆንም፣ በሁሉም ደግሞ ተወድጄም አሉ። የሚጠሉ ሰዎች አሉ። ያው በሰውም ላይ ደግሞ የሚጠላን አጅሬ ነው፣ ዳኑ ነው፣ ዝክር ብሉ ነው። ሌላ እስኪ ምን ሳረጋያችሁ? ምንም። አይዞኝ መድኃኒዓለም የመጨረሻ አድርግልህ። የተወሰደብህን እድል መድኃኒዓለም ይመልስልህ። አዎ ሌላ ምንም አንልም። ደግሞ እንዴት ነው እንዳቋቋመው ራሱ እንዴት እንደሚያደርግ ቀኝ እግሯን ይዤዋለሁ። ሽባ አላረጋት። ጽንሱን ምንም አላረክም። ከዚህ በፊት 3 አጨናግፌያለሁ። ይሄ 5ኛ ነው። በስመ አብ ወልድ። 3 አጨናግፋል? አዎ 3 ልጅ ደም ጠጣው። ልጇንም ወልዳ የእሷንም ደም ጠጣው። እኔ ደም ነው ግብሬ። የደብተራ ደም ነበረ ግብረ። ደሟን ነበር የምትጠጣው? አዎ ደሞን። የስንት ወር ነው ያጨናገፍከው? 2 ወር አያልፍም። 2 ወር አታሳልፋቸው? አላሳልፍም። ባለቤት ናት? አዎ ባለቤቴ ነች። አዎ ባለቤቴ ነች። ጠቋሪኸው ይንቆራደድብናል። አዎ በቃ ጸሎት ላይም ቤት ትንቅንቅ ነው በቃ። 3 ልጅ አጨናቅፏል። አዎ 3 ጊዜ እንደዚህ ሲሆን ምን ነበር የሚሰማ? መንፈስ ነው ብለህ ታስባለህ? አልነበረም እንደዚህ መረጃውም የለንም ነበር። ከዛ የመጨረሻ ወደ ጸበል ስንሄድ ፍንጭ ሰጠን፣ ፍንጭ አየን። መረጃ የለንም ማለት እኛ ስለ መናፍስት የምናስተምራችሁ መረጃ እንድታገኙ ብለን እንጂ ስለ ሴጣን ሰብከን አይደለም። ስለ ሴጣን አይሰበክም። ይሰበካል እንዴ? አይሰበክም። እሺ አጅሬ አቤት። ምንድነው እንዲህ የሚያንቀባርር? እኔ ስራዬ ነው። እኔ ጠቋር ነኝ። ምንም አላረግም። እኔ ብዙ ወሬ ተቀጠቀጥኩ ነኝ። አትያዘኝ። ጠቋር ስለሆንክ ነው እንዴ ተንቀባረርከው? ይታወቃል። ሰለቸኝ መመላለስ። እሺ ልማዴ ነው። ብሸኝም ወደዚህ ጠጋበል። የስንት ወር ነፍሰ ጡር ናት? 9 ገብታለች። 9 ገብታለች? አዎ። እሺ ስለዚህ በቃ ምን እያረካት ነው? እያሰቃየዋት። በእናት በአባት የነበርከው? በሁለቱም፣ ግን በእናት ይብሳል። ትገበር ነበር? አዎ ተጥያለሁ። እሺ ግን ቤተሰብ አልነቃብኝም። እሷ ብቻ ናት። ልጅቷ ጋር ምን ልታረግ መጣ? መተት ልስብ። እሺ ሳብኩኝ። ትምህርት እድሏን አበላሸው። ጤናዋን አዋካው። ባህሪዋን ቀየርኩኝ። የሰው ፍቅሯን ነሳኋት። ስንት ነገር አረኳት። ስንት ነገር። እሺ አሁን እኔ አለው እኔ ቡዳ እየሳብኩ ነው ለኃይሌ። አይነ ጥላን መልሼ ያመጣለሁ። ከዛ ሰራዊት ቀንሳለሁ። ብሸኝም ስንት አመት አንተ ትደበቃለህ፣ ሌላውን ታስቀጠቅጣለህ። ባለቤቷ አለ እዛ ልጁን ይዞ እዛ አለ። አይጠጋም። እንዴት እንደሚያደርገው እኮ። እስኪ ባልየውን እስኪ ማን ነው ባለቤቷ? ስሙ ማን ነው? ቴዎድሮስ። ጽንሱን ምንም አላረክም። ከዚህ በፊት 3 አጨናግፌያለሁ። ይሄ 5ኛ ነው። በስመ አብ ወልድ። 3 አጨናግፋል? አዎ። ደግሞ እንዴት ነው እንዳቋቋመው ራሱ እንዴት እንደሚያደርግ? ቀኝ እግሯን ይዤዋለሁ። ሽባ አላረጋት። 3 ልጅ አጨናገፍክ? አዎ 3 ልጅ ደም ጠጣው። ልጇንም ወልዳ የእሷንም ደም ጠጣው። እኔ ደም ነው ግብሬ። የደብተራ ደም ነበረ ግብረ። ደሟን ነበር የምትጠጣው? አዎ ደሞን። የስንት ወር ነው ያጨናገፍከው? 2 ወር አያልፍም። 2 ወር አታሳልፋቸው? አላሳልፍም። ይሄንንም በግድ ነው። ይሄንንም ደም አፍስሼ ነበር 3 ወር ላይ። እሺ ልብ ምቷል አሉ። እንግዲህ አሁን አለ። ሊወለድ ነው መሰለኝ። መሰለኝ አይደለም፣ ይወለዳል። አይወለድም? ይወለዳል። ደፋት እንዳይወለድ ይሄው በር ላይ ተከልኩት። ዓርብ ዕለት አሁንም ታዝዤ ነው ጣልቃት። ልጁን ነበር ስቄብህ ነበር። ልጁን ነበር ልተክለው የነበረው ሆስፒታል ውስጥ። ማላን የሳከው አንተ ላይ ስታዘኝ ስራ አዘጋጅቼ ስለነበረ ስቄብህ ወጣው። አልተሳካልኝም። ወይ አምላክ እስራኤል። ቴዎድሮስ እግዚአብሔር ይባርክ። መብራን ተባርከ። ኪዳነ ምሕረት ተባርከ። ባለቤት ናት? አዎ ባለቤቴ ነች። አዎ ባለቤቴ ነች። ጠቋሪኸው ይንቆራደድብናል። አዎ በቃ ጸሎት ላይም ቤት ትንቅንቅ ነው በቃ። 3 ልጅ አጨናቅፏል። አዎ በቃ በጣም ተደብቆ ሚስጥር አላወጣ ብሎ
በቃ ያጨናግፋል። 3 ጊዜ እንደዚህ ሲሆን ምን ነበር የሚሰማ? መንፈስ ነው ብለህ ታስባለህ? አልነበረም እንደዚህ መረጃውም የለንም ነበር። ከዛ የመጨረሻ ወደ ጸበል ስንሄድ ፍንጭ ሰጠን፣ ፍንጭ አየን። መረጃ የለንም ማለት እኛ ስለ መናፍስት የምናስተምራችሁ መረጃ እንድታገኙ ብለን እንጂ ስለ ሰይጣን ሰብከን አይደለም። ስለ ሰይጣን አይሰበክም። ይሰበካል እንዴ? አይሰበክም። በነገራችን ላይ አሁን እናንተ ሰይጣን ምንም አቅም የለውም ምንም አያመጣም ትላላችሁ። አሁን የምትኖሩት ኑሮ በሰይጣን የመጣ ነው። በምን የመጣ ነው አልኳችሁ? አዳምና ሔዋን የት ነበር የሚኖሩት? ገነት ሲኖሩ ማን አሳታቸው? ከገነት በማን ምክንያት ወጡ? በማን ምክንያት ተባረሩ? ስለዚህ ወደ ምን ተጣሉ? ይሄንን ኑሮ ያመጣብን ሰይጣን እንጂ እግዚአብሔር አይደለም። እግዚአብሔርማ አዳምና ሔዋንን የፈጠራቸው እንደ መላእክት ቅዱስ ቅዱስ እያሉ እንዲኖሩ ነው። በሺህ ዓመት አንዴ እንደ ንስር እየታደሱ እንዲኖሩ ነው። አዳምና ሔዋን ወይም ደግሞ እኔና እናንተ እግዚአብሔር አስቀድሞ ያቀደልን ሕይወት በብሔረ ብፁዓን እነ ዞሲማስና ቅዱሳን አባቶቻችን ዛሬም ድረስ ይኖራሉ። እየሰማችሁ ነው? በሺህ ዓመት አንዴ ይታደሳሉ። 1000 ዓመት እየኖሩ ይሞታሉ። በብሔረ ብፁዓን ዛሬም ይኖራሉ። አሁን እናንተ ሰይጣን ምንም አያመጣም የምትሉት ይሄው የምትኖረውን ሕይወት ያመጣብህ እሱ ነው። እንግዲህ ምን ታረገው? ይሄንን ሕይወት ደግሞ ለመሻር ክርስቶስ ለኛ ሲል ተወለደ ከድንግል ማርያም። የሰይጣንን ሽራ ሻርልን። አሁን እኛ አቃተን የሞተ መግደል ነው። ክርስቶስ ሰይጣንን በመስቀል ቀጥቅጦ ገደልልን። የገደለውን የሞተውን ሰይጣን መግደል አቃተን፣ ተሸነፍን። ለምን? ስለማንጸልይ፣ ስለማንሰግድ፣ ንስሐ ስለማንገባ፣ ከእግዚአብሔር ጋር ስለተለያየን፣ ስለተራራቅን፣ ክርስትና ሕይወቱን ይዘን ክርስትና ሃይማኖትን ስለማንኖር ብዙ ጥቃትና ብዙ መከራ ደረሰብን። አሁን እነ ቴዎድሮስ መረጃ ባልነበረባቸው ሰዓት ብዙ ነገር አበላሸባቸው። መረጃ ከደረሰው ካወቀ በኋላ ነቃ። እኛም እሱን አቁመን የምንጠይቀው እንድትማሩ ነው እንጂ ስለ እውነት ከሱ ጋር እኮ ምንም ማውራት የማያስፈልግም። እኔ ከዚህ በፊት ነግሬያቸዋለሁ። እኔ እግዚአብሔር ቢያድለኝ ከዚህ ጋር አይደለም የማወራው። ቢያድለኝ ከነ ቅዱስ ሚካኤል ጋር ባወራ ደስ ባለኝ፣ ከነ ቅዱስ ገብርኤል ጋር እንደው ባወራ ደስ ባለኝ። ከዚህ ጋር ይወራል እንድትማሩበት እንጂ እኮ ያው በስሙ በስልጣኑ በጸጋው ውጣ ሲባል ይወጣል እንጂ ምንም ማውራትም እኮ አያስፈልግም። ግን አጠቃችሁ፣ ባዶ አደረጋችሁ፣ ሕይወታችሁን አመሰቃቀለ። በትዳራችሁ፣ በልጆቻችሁ፣ በስራችሁ፣ በበረከታችሁ፣ በጤናችሁ ገባ። ያልገባበት ቦታ የለም። እኛ የምንለው ምንድነው? እወቁ፣ ንቁ ነው። አሁን ቴዎድሮስ አወቀ። ወደ ጸበል ሲሄድ ያው መረጃውን አገኘ። ግን ምን ዋጋ አለው? ደግሞ 3 ልጅ ነጠቀው። እግዚአብሔር ይመስገን። ይሄንን ደግሞ እግዚአብሔር ሰጥቶታል። ሌላ አለ። ያረግዛሉ፣ ይጨናገፋል፣ ይረገዛል፣ ይጨናገፋል። ልጅ አልባ ሆኖ የሚኖሩ አሉ። እኔ 9፣ 8፣ 7 የተጨናገፈባቸው ተስፋ የቆረጡ ብዙ አውቅ ነበር። ግድ የለም እንዲህ መንፈስ ነው ኑ ስንላቸው ተስፋ ቆርጠዋል። እና ትጸልያላችሁ ቤት? አዎ እንጸልያለን። እሱ ትንሽ ትዕቢቱ አለ። ጠቋር እኮ ይታወቃል። አዎ ትዕቢተኛ ነው፣ በጣም ትዕቢተኛ ነው። አዎ እሷ እግዚአብሔር ቀንቶን እሷ ተጋለጠላት። እሷ ላይ በቃ ብቻ ድብርት፣ የጸሎት ሰዓት ላይ ድካም እንዳንጸልይ በቃ ይታገላል። እግዚአብሔር ይመስገን። እሺ በል ስጥ። እሺ ጠቋር፣ ሌላ ማን ያለው? ቡዳ። እሺ ቡዳ። ሌላስ? አይነጥላ። አይነጥላ። ሌላስ? ደብተር አለው። እሺ ምን አረጋችሁ? አተባብራችሁ ጡቷን ይዘነዋል። እሺ ካንሰር ልናስብል ነበር፣ አልተሳካም። አሁን ውሃ ሲነካት፣ ጸበል ሲነካት እናቃጥላታለን። እሺ እግሯን፣ ቀኝ እግሯን ይዘናል። ግራ እጅ ላይ እጢ ሆነን ተቀምጠናል። ስራ እንዳሰራ በሙያው አንቀናለን። ስትሰራ ጎበዝ ናትና እንድሰራ። ምንድነው የምትሰራው? ምንም የትኛውንም ስራ ስትሰራ አንፈልግም እኛ። ትምህርቷንም አቋርጠናል በደብተራ መተት። ጽንሱን አልሞካከርክም? ሞካክር ያለው ያው አቡነ ኪሮስ ሄዳ ገድል ተሸክማለች። አዘለች በል ተሸከመ ይችላል። መከራ ያሸከመ ቋንቋን ይገላብጣል። ተሸከመ መቼም ሰው ለድንጋይና ለእንጨት ነው። በቤተ ክርስቲያናችን ገድላትና ታምራት ተሸከመ ሳይሆን አዘለ ነው የሚባለው። በል ተንበርከክ፣ ምንም አትሰራም። በሰላም ትውለድበት፣ ወልዳ አቅፋ ትሳምበት። በል ጥራ በስላሴ ስም
በስላሴ ስም በኃያሉ በመድኃኔዓለም ስም በኃያሉ በመድኃኔዓለም በኪዳነ ምሕረት ስም በኪዳነ ዝም በል አንተ በቅዱስ ሚካኤል ስም በቅዱስ ሚካኤል በቅዱስ ገብርኤል ስም በቅዱስ ገብርኤል በፈታይ ማፀን በሊቀ መላኩ በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም በቅዱስ ኡራኤል በዛሬው ዕለት በኋላው በመጥምቁ ዮሐንስ ስም በመጥምቁ ጠቋር የድል መተት የደፍተራ መተት አይነ ጥላ ቡዳ ሁላችንም አንድም ሳንቀር ለቀናል። በስላሴ ስም ለዘላለም በሲኦል ታስረናል። የዘጋነውን እድሎቿን በኪዳነ ምሕረት ስም ከፍተናል። ከጽንሱ ላይ ከማህፀኗ ላይ ለቀን ወጥተናል። በል ሳትጥላ 7 ጊዜ ጮና አውጣ። ቶሎ በል አጉራ እናውጣ። 1 2 3 4 5 ቅዱስ ገብርኤል በስላሴ ስም ሲኦል ያውርድ። አይዞሽ ነይ እናቴ አይዞሽ። እግዚአብሔር ይባርክሽ። ማን ነው ስምሽ? ወለተ ጊዮርጊስ። አይዞሽ ወለተ ጊዮርጊስ። ፈተና እንዴት ነው? ከባድ ነው አባ። 3 ልጅ አጨናገፈብሽ? አዎ። አሁን 4ኛ ነፍሰ ጡር ነሽ? 5ኛ አንድ ልጅ አለ። እሷ አለች። አዎ። እመብርሃን ኪዳነ ምሕረት በሰላም ትፍታሽ በሏት። በሰላም ትገላግልሽ፣ ወልደሽ አቅፈሽ ለመሳም ታብቃሽ። እመብርሃን ትባርክልሽ። እግዚአብሔር ይመስገን። እሺ